የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ ስኖር የነበረው መካ ከተማ ነበር። አሁን ደግሞ ጅዳ ሆኗል ማለት ነው መኖሪያ። እንግዲህ ዛሬ ስራ እየሄድኩ ነው። ዛሬውን መጣሁ ስራ እየሄድኩ ነው። አላህ ስራ ጥሩ ስራ ያርግልኝ ያላችሁ አርጉልኝ። የስምንት ስራ ነው ግን ዛሬ በመኪና መንሸራሸር የኮ ደፋር ስታባያችሁ ብዬ መዳፈር ፈልግ እወዳለሁ። መዳፈር ነው ሄዳለሁ ግን አላህ ይጠብቀኛል። እና እኔ ደግሞ ከጀዳ ራስ ወጣ ይላል ብለዋል። ስራው ከመካ አንድ ሰው ወጣ ይላል አሉ። አንድ ሳምንት ድረስ ነው እንግዲህ ከምቀመጥ ሌው ብዬ ያርኩ ወላሂ ነው የምላችሁ። እኔ ያዛ መቀመጥ እንዴት እንደምጠላ እንዴት እንደምጠላ ወላሂ ሱብሃንአላህ እንጃ ለምን እንደሆነ አላውቅም። ምርታህ አይሆንም አይምሮ መሽኮ በቃ ምን በደጎ ጓልተኛ ጓልበላ ምን አለል ምግብ ራሱ አይገባልኝ እዛ ቤት ስቀመጥ ማለት ነው። እና ስራ እያደረጉ ነው። ጥሩ ስራ ይሁንልሽ ያላችሁ ዱአ አድርጉ። የሌላ ሴጋ እንግዲህ ከመካ ውጭ ማለት ነው እንግዲህ አዲስ አንድ ብለን ጀምረና ማለት ነው። ኢንሻአላህ አላህ ኸይር ያርግልኝ ማለት ነው። አላውቅም ይታወቃል። አላህ ኸይር ነገር ብሎ ሊሆን ይችላል። እናንተ የምትወዱት እናንተ ጥሩ ነገር ትወዳላችሁ፣ የሆነ ነገር ትጠላላችሁ፣ ለእናንተ ኸይር ነገር ሆኖ የሆነ ነገር ትወዳላችሁ፣ ለእናንተ ሸር ነው ይባላልና እንግዲህ ይሄን ይመስላል። ይዞርላችሁ ይዣለሁ የጀዳ ከተማ ገብቼ ዛሬ ማለት ነው። ተመካ መጣሁ ከዛ መጥቼ ወደ አቂጤ ቁጭ አላለሁ። እንደመጣሁ ወደ ስራ እየሄድኩኝ ነው። ግን የስምንት ቀን ስራ ነው እንደሚያደክም አውቃለሁ። ግን ይሁን ከመቀመጥ እያን ጊዜ ጥሎኝ ስራ ያጣሁት ገንዘብ በሌለኝ ሰዓት የሚገርማችሁ እስቲ ብሬን በጨረስኩ ወንድሜን ላመጣ ብዬ ማለት ነው። እጅፋት ያርጌ ስራዬ ሲበላሽ ይገርማችሁ። ይሄ እንግዲህ ፈተና ነው እንግዲህ ቆቆም ያድርገን ደርሰናል መስለኛል እንግዲህ እና ወሰልና እያት ይመርሃዳል